ሰላም ሰላም እንዴት ናችሁ? አለው እግዚአብሔር ይመስገን። ከባለፈው የሚቀጥል ቪዲዮ ነው ይዤላችሁ የመጣሁት። ባለፈው እንደተነጋገርነው ከሰኞ እስከ እሁድ የምንመገባቸውን ምግቦች፣ ሀገረኛ ምግቦች በፕሮግራም አቅርቤላችሁ ነበረ። አሁን ደግሞ እንዲሁ በዘፈቀደ የመደዳውን ብዙ ምግቦች ነግራችኋለሁ። በዚህኛው ቪዲዮ መጠየቅ የምትፈልጉት ማንኛውም ጥያቄ ካለ ኢንቦክስ ላይ ወይም ማስተያየት መስጫው ላይ ጻፉልኝ፣ እመልስላችኋለሁ። ወደ ምግብ ዝርዝሮቹ እንሄድ። ወደ ምግብ ዝርዝሮቹ ስንሄድ ባለፈው የነገርኳችሁ ከሰኞ እስከ ዓርብ የጠቀስኩላችሁ ምግቦች እነሱ እንዳሉ ሆነው በተጨማሪ የሁለት ሳምንት ወይም የአንድ ወር ፕሮግራም ማውጣት ከፈለግን ነው የምነግራችሁ። አንድን ምግብ እኔ ስመገብ የነበረው ለምሳሌ አንድን ምግብ ኦር የአንድን የሳምንት ፕሮግራም አውጥቼ ለወር ነበር የምጠቀመው። ለምሳሌ በባለፈው ቪዲዮ እንደነገርኳችሁ ከሰኞ እስከ እሁድ አንድ ፕሮግራም አውጥቼላችሁ ነበረ በሀገረኛ ምግብ። እሱን ፕሮግራም ለምሳሌ እኔ ለአንድ ወር ነበር የምተገብረው። ከዛ ሁለተኛ ወር ስትሄዱ ደግሞ ለምሳሌ በራሳችሁ መንገድ እናንተ በሚመቻችሁ መንገድ አሁን በምዘረዝርላችሁ ምግቦች ሁለተኛ ወራችሁ ፕሮግራም ማውጣት ትችላላችሁ። ወደ ምግቦቹ እንሂድ። ወደ ርዕሳችን ስንመለስ ሁለት የተቀቀለ እንቁላል መጠቀም እንችላለን፣ ወይም ደግሞ የተቀቀለ እንቁላል መጠቀም እንችላለን በቀን ውስጥ። ሁለተኛ ደግሞ ቆስጣ መጠቀም እንችላለን። ምስር፣ ሽሮ፣ ቲማቲም ቁርጥ፣ ሰላጣ፣ የገብስ ዳቦ፣ ለውዝን እንዴት መጠቀም እንችላለን? ወይም ደግሞ ለውዝ ምን አይነት ለውዝ ነው ስንል ለውዝ ለምሳሌ እኔ በጁስ መልክ እጠቀመዋለሁ። ጁስ ስፈጭ ፍራፍሬዎች አቮካዶ፣ ሙዝ፣ ፓፓያ፣ ሀባብ እነዚህ የመሳሰሉት ፍራፍሬዎች ስፈጭ በለውዝ ፈጫለሁ። ሳላበዛ አንድ የሻይ ማንኪያ ወይም ከዛ ያነሰ ማለት ነው። እንዴት ነው? ከእንደገና ደግሞ በቀብተን ዳቦም ቀብተን መመገብ እንችላለን። ለውዙ ምን አይነት ለውዝ ነው የሚለውን ስንሄድ ሹገር ፍሪ መሆን አለበት። ማንኛውም ለውዝ መጠቀም የለብንም። ማንኛውንም ለውዝ እንዳንጠቀም ሹገር ፍሪ። እኔ የምጠቀም የነበረው ተስፋዬ የሚለውን የለውዝ ቅቤ። ከዛ ስናልፍ ፎሶሊያ፣ የዝንጅብል ሻይ፣ ብራውን ሩዝ፣ ብሮኮሊ፣ አበባ ጎመን፣ ዙኩኒ፣ ቦሎቄ። ከእንደገና እኔ በድንች የምታውቁኝ ሰዎች ካላችሁ እኔ ማለት ድንች ባለበት ሁሉ የምገኝ ሰው ነኝ። በወጥም ይሁን በቅቅልም ይሁን በእርጥብም በምንም በፊት በቃ ድንች ካለ የትኛውም ዌር አለው ማለት ድንች በጣም ነው የምወደው። ምን አደረኩኝ? ድንች ያው ታውቃላችሁ በጣም ስለምወድ ወደ ቅቅል ድንች ነው ያደረኩት። ቅቅል ድንች መመገብ ትችላላችሁ። በሚጥሚጣም ይሁን በሰላጣም ይሁን መመገብ ትችላላችሁ። ግን እናንተ ወጡን እንዳትመገቡ፣ ቢያንስ ቅቅል ድንቹን ተመገቡ፣ እንደኔ የድንች አፍቃሪዎች ከሆናችሁ ማለት ነው። ከእንደገና ቂንጬ፣ ሰላጣ፣ ስጋ፣ የዶሮ ስጋ፣ አሳ ሳልመን፣ እርጎ፣ አሳ፣ ኦትስ፣ ዱቤ፣ ከእንደገና አቮካዶ፣ ተልባ፣ ቦሎቄ። ቅድም ላይ ያልኳችሁ ላይ እርጎ ለምሳሌ እርጎ ስትጠቀሙ ግሪክ ዮገርት ቢሆን አሪፍ ነው። ከነሱ በተጨማሪ ደግሞ አሲድ፣ ውሃ፣ ግሪን ቲ፣ ሞሪንጋ፣ ኩከምበር፣ አናናስ፣ ሎሚ፣ ዝንጅብል ሰሉትን መጠቀም እንችላለን። በተጨማሪም ደግሞ በባለፈው ፕሮግራምም ስነግራችሁ በአሁኑም የነገርኳችሁ ውስጥ ፕሮግራም ስታወጡ ለራሳችሁ 2 ሊትር ውሃ መጠጣት መቻል አለብን። ምክንያቱም ውሃ ባለፈውም ነግሬያችኋለሁ፣ ለማንኛውም ነገር ውሃ ለጤናችን በጣም አሪፍ ነው። ስለዚህ ውሃ ከሰኞ እስከ እሁድ ያወጣውላችሁን ፕሮግራም ይሁን አሁን የነገርኳችሁን ፕሮግራም ላይ ውሃ በቀን 2 ሊትር መጠጣት አለባችሁ። እኔ ውሃ 2 ሊትር ከዛም በላይ ልጠጣ እችላለሁ። ጾም ካልሆነ ያው ጾም ሲሆን ብዙዎቻችን ይታወቃል ውሃ የመጠጣት ፕሮባቢሊቲያችን ለስ ነው። ስለዚህ ከቻላችሁ ጾምም ሆነ ጾምም አልሆነ በምታስታውሱትና በምትወዱት ኮዳ መስሪያ ቤትም ላይ ሆናችሁ ለክታችሁ ራሳችሁ ሊሚት ሳታረጉ በቀን ቢያንስ 2 ሊትር ውሃ እና ከዛ በላይ መጠጣት አለባችሁ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛ ቸር ሰንብቱ።